መልእክት አለኝ ለሚሰማ ሰው። እግዚአብሔር ያገለገሉትን ጥሎ አያውቅም። እግዚአብሔር የታመኑበትን ረስቶ አያውቅም። እግዚአብሔር አምላክ ዘመናቸውን የሰጡትን እነዛን አሳፍሮ አያውቅም። በደንብ የሚሰማ ሰው ካለ ደግሞ አሜን ይበል። እግዚአብሔር አይጥልም፣ እግዚአብሔር አይረሳምና ረሳ ዘንድ አመፀኛ አይደለም፣ የረሳ ዘንድ ሰው አይደለም። የጸለያችሁትን ጸሎት የገባላችሁን ተስፋ ላይ ያኖራችሁትን እምነት እግዚአብሔር ይረሳ ዘንድ ሰው አይደለም፣ አመፀኛ አይደለም። የዚህ ማለዳ መልእክታችሁ ይሄ ነው። ማን በሚቀጥለው ሳምንት እንደሚጎበኝ አላውቅም። በምን አቅጣጫ እግዚአብሔር ወደ እናንተ ቤት እንደሚመጣ አላውቅም። ነገር ግን ዛሬ ወደዚህ ቤት የመጣችሁት እንደ ልማዳችሁም ቢሆን እነ ኤልሳቤጥ ጋር እነ ዘካርያስ ጋር በልማዱ በጣው ክፍል ቀን በዛ ቀን እግዚአብሔር እንደመጣ ልክ እንደዛ ወደ ተዘጋው ነገራችሁ ይመጣል። ሞተው ነገራችሁ ይመጣል። ወዳበቃው ነገራችሁ ይመጣል። ወዳላችሁት ነገር እግዚአብሔር ይመጣል። የሆነ ሰው ይጎበኛል። የሆነ ሰው እግዚአብሔር ያስበዋል። የሆነ ሰውን እግዚአብሔር እንባውን ያብስለታል። የሆነ ሰው ዛሬ በእግዚአብሔር መጎብኘት ይጎበኛል። እንደተናገረው እግዚአብሔር ያስባችኋል። ወዳጆቼ እቺ ሴት ከሁለት ወንድ ልጆቿ ጋር ነገዋ ጨልሟል። ተስፋዋ ደብዝዟል። በድንጋጤ ውስጥ ነው ያለችው። አልተዘጋጀችም እና ከባሏ ሞት አልተጽናናችም። ግዳ ነገር ነው የገጠማት። ከባድ ነገር ነው የገጠማት። ከዚህ ነገር የምትወጣበት ዘዴውም ሰውም የላትም። ያላት እምነት ነው ያላት። ይችላል ብላ ወደፊት መራመድ ነው ያላት። ለእግዚአብሔር መናገር ነው፣ እግዚአብሔር ማውራት ነው። ከዚህ በፊት ባሏ ያወራዋል፣ እግዚአብሔር ያናግረዋል። ባሏም ለእግዚአብሔር ያወራል፣ እግዚአብሔርም ለባሏ ያወራል። ስለዚህ ያላት ሀብት ይሄ ነው። ባሏ ትቶላት ይሄ ነው። በጭንቅ ቀን እግዚአብሔርን ስለማናገር ነው። እዚህ የእግዚአብሔር ሰው እቺ ሴት ሄደችው ልዩ ብር ስላለው ሳይሆን እምነት ስላላት ነው። እምነት አላት፣ እንደማይጥል እምነት አላት፣ የማይተው እምነት አላት፣ ያገለገሉትን እንደማይጥል እምነት አላት፣ የታመኑበትን እንደማያሳፍር እምነት አላት። ታለ የሚል ሰው አሜን ይባል። አትልቀቅና አሜን ባል እምነት አላት። ነብዩ ጋር የምትሄደው ወይም ነብዩ ጋር የሄደችው ነብዩ ብር አለው ብላ አይደለም። እሷ እምነት አለኝ ብላ ነው። ብር ይሰጠኛል ብላ አይደለም ሄደች። እምነት አለኝ ብላ ነው ሄደች። ያላት አንድ ነገር ነው፣ እግዚአብሔርን ማውራት፣ እግዚአብሔርን ማናገር፣ እግዚአብሔርን ማጫወት። ሰምተሃል ወይ? ሰምተሃል ወይ? የተባልኩትን ሰምተሃል ወይ? የገጠመኝን ሰምተሃል ወይ? እና ቤቴ አገልግለናል ሰምተሃል ወይ? ባለዳ መጥቶ ያለኝን ሰምተሃል ወይ? ሰምተሃል? ያላት እምነት ነው፣ ሌላ ነገር የላትም። ልጆቼ ብድር እኮ ረፍት አይሰጥም። ብድር ሰላም አይሰጥም። ብድር እኮ ከማንነት ላይ የሆነ ነገር በውጭ ቆን የሚወስድብህ እና እንዳትል እኮ ነው ያደርግ። እግዚአብሔርን ባገለገለችበት አካባቢ ቀና እንዳትል ሆናለች። ሰላም አታለች፣ ረፍት አታለች። የባሏ ሞት ሐዘን በአንዱ በኩል ወርቷታል፣ በሌላ በኩል ደግሞ እንደዚህ ብድሩ እንድታቀረቅር አድርጓታል። ነገር የገጠማት ምስኪን ሴት ነች። ቅድም ነግራችኋለሁ። ባሏ ዘመኑን ሁሉ ለእግዚአብሔር የኖረ ሃይማኖቱን የጠበቀ ሩጫውን የሮጠ መልካሙን ገድል የተጋደለ ይህን ዓለም አልፈልግም ያለ ይህን ዓለም የናቀ እንዴት ይሄን ዓለም የናቀ ሰው በዚህ ዓለም አንገቱን ደፍቶ ይኖራል? ነው በፍጹም እርግጠኛ ሆኜ ነው የምነግራችሁ። እግዚአብሔር ሰው ጥሎ አያውቅም። እግዚአብሔር ሰው ረስቶ አያውቅም። እግዚአብሔር የታመኑበትን አሳፍሮ አያውቅም። ገራቸው ደጋግመ አውራቸው። እኔ ሳራን እንደጎበኘው እጎበኛችኋለሁ፣ ገርማችኋለሁ። አጎብኛችሁ ወራት መጥቷል። ለሚቴልዩ ትንሽ ጠብቁ እንጂ ሰማዩ ጠጥሯል፣ መናው ከብዷል። በየትኛውም ጊዜ ሊዘንብ ይችላል። የትኛውም ሰዓት ሊዘንብ ይችላል። ያልጠበቃችሁት ነገር የገጠማችሁ ሰዎች፣ በሆነ ነገር የተያዛችሁ ሰዎች፣ የተያዛችሁበት ሁኔታ ለመውጣት ዘዴውም ሰውም የሌላችሁ ሰዎች፣ አረ ያለ ዘዴም ያለ ሰውም መጥቶ የሚያወጣ ታሪክን የሚቀይር ዕዳን የሚከፍል የእግዚአብሔር መንፈስ እንደዚህ በላቸው ይለኛል። ኢያሪኮን ኑሮ እንደቀየርኩኝ፣ ኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሮአችሁን እቀይረዋለሁ፣ ሕይወታችሁን እቀይረዋለሁ። ሞት ያለበትን ሕይወት እንደፈወስኩት እንደዚሁ እፈውሳችኋለሁ። አጠገባችሁ ያለውን ሰው ንኩትና እግዚአብሔር አይጥልም አይረሳም በሉት። እግዚአብሔር አይጥልም አይረሳም በሉት። እግዚአብሔር አይጥልም አይረሳም በሉት። ቤት ያላችሁ ሰዎች አገልጋዮች ሰምታችኋል ወይ? የኢያሪኮን ከተማ ኑሮ እንደቀየርኩኝ ኑሮአችሁን ይቀይረዋል። እግዚአብሔር ያንን ከተማ ኑሮ እንደቀየረ ኑሮአችሁን ይቀይረዋል። እግዚአብሔር ሞት ያለበትን ውሃ እንደፈወሰ ሕይወታችሁን ይፈውሰዋል። አይናችሁን ከእንባ ያብሳል። እግዚአብሔር ያስባችኋል። እግዚአብሔር እጅ ላይ ያለው ሰዓት ጊዜው ሞልቷል። ጎብኛችሁ ሰዓት መጥቷል። እንደተሳቀባችሁ አይቀርም። ያዘናችሁ አትቀሩም። እግዚአብሔር ያስባችኋል። እግዚአብሔር ይጎበኛችሁ። ለምትሄዱ ተባረኩ። ቁጭ እኔ ለውጥ የሚያመጣ የእግዚአብሔር ቃል ከዚህ ቃል በኋላ በሆነ ጉዳያችሁ ላይ ጉብኝት ይሆናል።
በሆነ ነገራችሁ ላይ ጉብኝት ይሆናል። የእግዚአብሔር ድንገተኛ ጉብኝት ወደ ሕይወታችሁ ይመጣል። የሆነ ነገራችሁ በጌታ በኢየሱስ ስም ይቀየራል። እያመለካችሁት፣ የተከተላችሁት፣ ያመናችሁት ታድነኛለህ እያላችሁት የተደፋችሁ ሰዎች፣ ታቀናችሁ በላይ የሆነ ነገር የገጠማችሁ ሰዎች፣ በከባድ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች አረ እግዚአብሔር አይጥልም፣ አረ እግዚአብሔር አይረሳም፣ አረ እግዚአብሔር አይረሳም፣ እግዚአብሔር አይጥልም፣ እግዚአብሔር አይረሳም። እግዚአብሔር መጎብኘትን ይጎበኛችኋል። እግዚአብሔር መጎብኘትን ይጎበኛችኋል። ለምን ተበደረ? የገንዘብ ሰው አይደለም፣ የጥቅም ሰው አይደለም። እግዚአብሔር የሚፈራ ሰው ከሆነ የጥቅም ሰው አይደለም። እቺም ሰው ዋንስ ኔታም የሁለት ነገር ሰው መሆን አይችልም። እግዚአብሔርን የሚፈራ የገንዘብ ሰው፣ የጥቅም ሰው ገንዘብ ወስዶ ጠፍቶም አይደለም። የሆነ ጉዳይ ቢገጥመው ሻግን እኔ እነዚህ 7 ጥያቄዎች ወደ ውስጥ ይመጣሉ። አንደኛ ሰው እንዴት እግዚአብሔርን እያገለገለ ሰው በጽድቅ እየኖረ እንዴት ለልጆቹ ዳትቶ ይሞታል? እኛ ሲቀጥልስ አገልጋይ ነው ለምን ይበደራል? ተበደረስ ደግሞ ብድር ሰላም እንደማይሰጥ፣ እንቅልፍ እንደማይሰጥ፣ ረፍት እንደማይሰጥ፣ እንደሚያስደፋ እያወቀ እሱ ብቻ ነው። ሰው እግዚአብሔርን እያገለገለ ባዶ ቤት ትቶ እንዴት ይሞታል? እሱ ብቻ ነው። እንዴትስ ይሄ አበዳሪ ይሄን የእግዚአብሔር ሰው 2 ወንዶች ልጆቹ ላይ እንዴት ይጨክናል? እሱ ቢቀር ያገለግላቸው ሰዎች የት ሄደው? በዚህ ጨካኝ ሰው እጅ ላይ ወደቀው። ጓደኞቻችሁ የት ሄደው ነው? ቤተሰቦቻችሁ የረዳችኋቸው ሰዎች የት ሄደው ነው? በእንደዚህ አይነት አስጨናቂ ሁኔታ ውስጥ የገባሁት የምትሉ ሰዎች እንዴት እንደዚህ አይነት ሁኔታ ውስጥ ልትገቡ እንደቻላችሁ ጥያቄ የሆነባችሁ ሰዎች እግዚአብሔር ስለምን ዝም አለ? ቅድም ነግሬያችሁ እግዚአብሔር አደራረጉ ልዩ። ዝም ሲላችሁ ቀጥሎ ሊያወራችሁ የፈለገው ሐሳብ ሲኖረው ናቺ ሴት ያላት ለእግዚአብሔር መናገር ነው። ለማን ትናገረዋለች? ይሄን ጉዳይ ብትናገርስ ማን ይሰማታል? ማን ያምናታል? እግዚአብሔር ጋር ከመናገር በስተቀር ምን አማራጭ አለ? ነብዩ ጋር ሄደችው እንደነገርኳችሁ ብር አለው ብላ አይደለም፣ እምነት አለኝ ብላ ነው ብያችኋል ወዳጆቼ። እግዚአብሔር አይረሳም። እግዚአብሔር እንኳን የታመነበትን ሰው እንኳን ዘመኑን የሰጠው ሰው እንኳን ይችን ዓለም ንቆሱን የተከተለውን ሰው እምነቱን በሥራ ፍቅሩም በድካም ተስፋውን በጽናት የጠበቀን ሰው አይደለም እግዚአብሔር። እንስሳንም አይረሳም። እናንተ እንስሳን እንኳን አይረሳም እግዚአብሔር። እዚላችኋል በኖህ ዘመን የጥፋት ውሃ ሊመጣ ሲል እግዚአብሔር አምላክ ኖህንና ልጆቹን ብቻ ሳይሆን በስም እየጠራ እናንተ በመልክና በስም ማታቋቸው እንስሳት እንኳን ሊመጣ ካለው ጥፋት እንዴት እንደታደጋቸው ታውቃላችሁ። እግዚአብሔር እንኳን ሰው እንስሳ አይረሳም ወዳጆቼ። በፍጹም እግዚአብሔር እንደዚህ ረስቶ አያውቅም ወዳጆቼ። በኖህ ዘመን የጥፋት ውሃ ምድርን ባጥለቀለቀ ጊዜ ይህን የጥፋት ውሃ ለማሳለፍ እግዚአብሔር ንፋስን እንዳነፈሰ የጥፋት ውሃውም እንዳለፈ ልክ እንደዛ አሁን ያላችሁበት መከራ እንዲያልፍ እግዚአብሔር ታላቅ ንፋስ ያነፍሳል። እኔ አላውቅም፣ ግን አንድ ነገር አውቃለሁ። እግዚአብሔር ታላቅ ንፋስ የትኛውም በአበል የትኛውም ወጀብ የትኛውም ጥፋት ሲጎድል ያለው ከቤታችሁ ጥያቄያችሁ ይኮላል፣ ችግራችሁ ይኮላል፣ ለቅሷችሁ ይኮላል። ዘንድሮ እንዳምነው አታለቅሰው። የሚቀጥለው ዓመት እንደ ዘንድሮ አትቸገሩም። እግዚአብሔር ንፋስ ወደ ቤታችሁ ይነፍሳል። በደንብ ጩሁና አሜን ባሉ። እርግጠኛ ሆኜ አንድ ነገር ልንገራችሁ። ይሁን እኔ የሚሰማኝ ሰው ካለ ከዚያ ሁሉ ማዕበል፣ ከዚያ ሁሉ ወጀብ፣ ከዚያ ሁሉ መከራ በኋላ የኖህ መርከብ ሜዳ ላይ አይደለም የተገኘችው። ከዛ ማዕበል በኋላ የኖህ መርከብ ጢሻ ስር አይደለም የተገኘችው። ከዚህ ሁሉ የህይወት ውጣ ውረድ በኋላ፣ ከዚህ ሁሉ አገልግሎት በኋላ፣ ከዚህ ሁሉ እምነት በኋላ ሜዳ ላይ ወድቃችሁ አትገኙም። ሻስር ወድቃችሁ አትገኙም። ተራራ ላይ ወጣችሁ ትቆማላችሁ። ጩውና በደንብ አድርጋ አሜን በል። አይጥልም እግዚአብሔር፣ አይረሳም እግዚአብሔር ኖህን አሰበው። እግዚአብሔር በመርከብ ውስጥ ያሉትን ሰዎች አሰባቸው። እግዚአብሔር አሰበ፣ የተናገረውን ነገር አሰበ። እግዚአብሔር ምድርን አሰበ። ከዛ ሁሉ ማዕበል፣ ከዛ ሁሉ ፈተና፣ ከዛ ሁሉ ችግር በኋላ ኖህ መርከብ ሜዳ ላይ አልተገኘችም፣ ታስር አልተገኘችም፣ ተራራ ላይ እንደተገኘች። ወዳጆቼ ከዚህ ሁሉ እምነት በኋላ፣ ከዚህ ሁሉ አገልግሎት በኋላ፣ ከዚህ ሁሉ የህይወት ፈተና በኋላ በፍጹም ወድቀን አንገኝም። በፍጹም በሰው እጅ አንወድቅም። ሲበረብ ጩውና አሜን በል። እግዚአብሔር እኮ ነው ይሄን ቃል ያመጣል። ዛሬ ወደ አንተ ይሄ ቃል መጣ። ሜዳ ላይ አትወድቅም ይላል ጌታ። ወይኔ እኔ አንድ ሰው አንተም በሆን ወንበሩን ሰብሬ ከፍላለሁ ነው ብለው ሜዳ ላይ አትወድቅም። ጌታ ምስክርን፣ በሰው እጅ አትወድቅም፣ ሻስር አትወድቅም። እግዚአብሔር ይጎበኛሃል፣ እግዚአብሔር ያስብሃል፣ እግዚአብሔር ቤትህን ይቀይረዋል፣ ሮህን ይቀይረዋል። አገልግላችሁት፣ ዘመናችሁን ሰጣችሁ፣ ህይወታችሁን ሰጣችሁ፣ ከትላችሁት ሜዳ ላይ አትወድቁ። ባይዘወይ ዛሬ እዚህ ቤት ያመጣችሁ ዲቫይን አፖይንትመንት ተቆጣይ ቀጠሮ ነው። እዚህ ቤት ያመጣችሁ እግዚአብሔር ይጎበኛችኋል። እግዚአብሔር ጸሎቴስ ያላችሁ ሰዎች ጸሎቴስ ጌታ ሆይ ጸሎቴስ የተናገርከኝስ የኔ ጌታ የኔ ህይወት እንደዚህ እንደሆነ እስከ መቼ ነው የሚቀጥለው ያላችሁ ሰዎች ለመናገር በሚከብድ ሁኔታ ውስጥ የገባችሁ ሰዎች እንዴት ማብራራት እንዳለባችሁ የከበዳችሁ ሰዎች እግዚአብሔር የእናንተን ሁኔታ ያብራራው በደንብ አሜን ይባል። ኖህ መርከቡን ሲሰራ ገንዘቡን ሰጥቷል፣ ታለንቱን ሰጥቷል፣ ጊዜውን ሰጥቷል። ሄሎ ኖህ ውሃ በሌለበት ዝናብ በሌለበት ያን ሁሉ ዓመት መርከብ ሲቀጠቅጥ ሌሎቹ ሲያፈዙበት ኖረዋል።
ና ስባ ኖ መርከቡን ሲሰራ ሚስማር ከኪሱ ነው። እግዚአብሔር ሚስማር አልገዛለትም፣ እንጨት አልገዛለትም። እንጨት ከኪሱ ነው። ሁሉ ነገሩ ኢንቨስት አድርጓል። እግዚአብሔር በነገረው ነገር ላይ ታለንትን ሰጥተው፣ እድሜን ሰጥተው፣ ገንዘብን ሰጥተው፣ ህይወትን ሰጥተው፣ ዘመንን ሰጥተው ስታበቃ at the end of your age በህይወት መጨረሻ ሜዳ ላይ ወድቀህ ስርቻ ስር ወድቀህ የምትገኝ እንዳይመስል እግዚአብሔር በፍጹም አይጥልም።